በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ለጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የበዓል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 88 34 34 በ0988 88 56 56 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ አርብ ሰኔ 20 2017 ዓመተ ምህረት ጀዋርን ለመግደል ከሞከሩ በኋላ ያ ሳይሳካ ሲቀር እነ ደመላሽ አስታጥቆ አማራን ገሏል አርሲ ውስጥ። ይሄ አሁን ሰሞኑን በምንድን በአቶ ታዬ አልታመነም በሚል በየደረጃው በየምናምን ወጡ ተናገሩና እሱም ለብዙ ያው መቼም ሰው አንዳንዴ ወደ ህሊናው የተመለሰ ይመስለኛል። ያው ተዘግቶ ምን ብሎ የቆየውም አሁን እያፍታታው ነው ህሊናው። ስለዚህ አሁን ሰውን ምንድነው እንወራረድ አብይን እንጥለዋለን የሚል አሁን ስታዬ ተናገረ ከሚባለው በላይ ደግሞ አስገራሚና አሳፋሪ ማለት ነው። የምጥለው ኃይል የምጥለው መንግስት ምን ይዘ የት ሆነ? በምኞት የሚወድቅ መንግስት አለ? በአስማት ነው የምጥሉት? እንዲህ አይነት የሚሰማውን ሰው በዚህ ደረጃ መናቅ፣ በዚህ ደረጃ መድፈርም ተገቢ አይደለም። ይህን ካለ ጠቅላይ ሚኒስትር ጋር የውጭ ጉዳይ ሚኒስትር ሆኖ ወይ ደግሞ ፕሬዝዳንቱ የጠቅላይ ሚኒስትሩ አማካሪ ሆኖ ለምን ሰሩ ብዬ አልጠይቅም። ንዴት፣ ቁጭት ምናምን የሚፈጥራቸው ነገሮች ከእውነታው ስለሚያስወጡ ብቻ አይደለም። በጦርነቱ ወቅት ደሴ ላይ የተደረገውን ንግግር በጥንት ዘመን ቦሩ ሜዳ ምናምን እያለን የምናወራው እኮ ታሪክ አይደለም። ዝም እንደማለት የሚያስከበር ነገር የለም። ሰዎች ተናደው እልህ ይዟቸው በወጡ ቁጥር በጣም ይስታሉ። ሲስቱ ደግሞ መልሰው እንዳይጠገኑ ሆነው የሚሰብራቸውን ነገር ይፈጥራሉ።
በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ የውጭ ጉዳይ ሚኒስቴር ለዓለም አቀፉ ማህበረሰብ ያቀረበውን ጥሪ በመቃወም ኤርትራ በትናንትናው ዕለት መግለጫ አወጣች። የኢትዮጵያ መንግስት ኤርትራን በትንኳሽነትና የግዛት አንድነትን በመድፈር ቢከስም እውነታው ግን የኢትዮጵያ መንግስት የባህር በር ምኞት ለውጥረቱ ምክንያት ሆነዋል ብሏል። የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ ባለፈው ሳምንት መጨረሻ ለላከው የአቤቱታ ደብዳቤ የኤርትራ መንግስት በትናንትናው ዕለት በሰጠው ምላሽ የኢትዮጵያ መንግስት ኤርትራን በተንኳሽነት እንዲሁም የግዛት አንድነትና ሉዓላዊነትን በመድፈር በመክሰስ ለሀገራት መሪዎችና ለተባበሩት መንግስታት ድርጅት ዋና ጸሐፊ ደብዳቤ ጽፏል በማለት በመግለጫው ያስታወሰው የኤርትራ መንግስት እውነታው ግን ከዚህ በተቃራኒ ነው ሲል አስተባብለዋል። ላለፉት 2 ዓመታት ገዢ የብልጽግና ፓርቲ የኤርትራን ወደቦች ከተቻለ በሰላም ካልተቻለ በኃይል ለመያዝ ያለውን ፍላጎት ሲገልጽ መቆየቱን ከዚህም ባሻገር የጦር መሳሪያ በመግዛት ጭምር መንቀሳቀሱን የሚገልጸው የኤርትራ መንግስት መግለጫ ይህ ትንኮሳ በኤርትራ ሉዓላዊነትና የግዛት አንድነት ላይ እንዲሁም በአካባቢው መረጋጋት ላይ አደጋ የደቀነ ቢሆንም ኤርትራ እስከ መጨረሻው ድረስ ታግሳ ራሷን አቅባ መቆየቷን አመልክቷል። እንደ አውሮፓውያን አቆጣጠር ጥቅምት 16 2023 የኢትዮጵያው ጠቅላይ ሚኒስትር የጦርነት አጀንዳቸውን ይፋ አደረጉ በማለት የገለጸው የኤርትራ መንግስት መግለጫ በወቅቱ በቅሬታ የተቃውሞ ምላሽ መስጠቱንም አስታውሷል። የኢትዮጵያ መንግስት ይህንን የማይስተባበል እውነታ በማዛባት ኤርትራን በሉዓላዊነትና በግዛት አንድነት መድፈር ከሷል ሲል ተችቷል። የኢትዮጵያ ተከታታይ መንግስታት ዓለም አቀፍ ሕግንና የተባበሩት መንግስታት ቻርተርን እንዲሁም የድንበር ኮሚሽንን ውሳኔ በመጣስ ለ2 አስርተ ዓመታት የኤርትራን ሉዓላዊ ግዛት ይዘው ቆይተዋል ያለው የኤርትራ ማስታወቂያ ሚኒስቴር መግለጫ እንደ አውሮፓውያን አቆጣጠር ሐምሌ 9 2018 የተፈረመው የሰላም ስምምነት መሰረታዊ ምክንያትም ይኸው ነበር በማለትም አሁን የምንገኘው በዚሁ ስምምነት ተቀባይነት ባገኘው ግዛታችን ውስጥ ነው ብለዋል። በአካባቢው ለተፈጠረው ውጥረት ምክንያቱ የኢትዮጵያ መንግስት የኤርትራን መሬትና የባህር ጠረፍ መመኘቱ ነው ሲል መግለጫውን ቋጭቷል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ በዶክተር ጌዲዮን ጢሞቴዎስ በተፈረመውና ለዓለም አቀፉ ማህበረሰብ ባለፈው አርብ ባሰራጨው ደብዳቤ ኤርትራ የኢትዮጵያን ሉዓላዊነትና የግዛት አንድነት መጣሷንና አሁንም በኢትዮጵያ ግዛት ውስጥ መገኘቷን ዘርዝረዋል። ከዚህም በተጨማሪ የህወሓት አንጃና ሌሎች የታጠቁ ኃይሎችን ከጎኑ በማሰለፍ በክረምቱ ወቅት በኢትዮጵያ ላይ ወረራ ለመፈጸም መዘጋጀቱንም ለዓለም አቀፉ ማህበረሰብ አሳውቋል። የኢትዮጵያ መንግስት ለሰላም ባለው ፍላጎት እንደ አውሮፓውያን አቆጣጠር ሐምሌ 9 2018 ከኤርትራ መንግስት ጋር የሰላም ስምምነት መፈራረሙንም አስታውሷል። በወቅቱ የኤርትራ መንግስት ለስምምነቱ ፈቃደኛ የነበረ ቢሆንም በዚያ ስምምነት የተገኙ ውጤቶችን በየደረጃው በማገድ አሁን የተደረሰበት ደረጃ ላይ መደረሱን ዘርዝረዋል። የተከፈተው ድንበር መዘጋቱን የኢትዮጵያ አየር መንገድ እንዳይበር መታገዱን ብቻ ሳይሆን ገንዘቡን ጭምር በመከልከል ኤርትራ ለሰላም ሂደቱ እንቅፋት ሆና መገኘቷን በደብዳቤው ተመልክቷል። የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ጣልቃ በመግባት እንዲሁም የኢትዮጵያን ሉዓላዊነት በመድፈርና የታጠቁ ኃይሎችን በማደራጀት ለወረራ መዘጋጀቱ አፍሪካ ቀንድን ወደ ቀውስ የሚያስገባ በመሆኑ የዓለም አቀፉ ማህበረሰብ የኤርትራን መንግስት ከተንኳሽ ድርጊቱ ይግታው ሲል ጥሪ ማቅረቡ ይታወሳል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሰሞኑ በኢትዮጵያ ወቅታዊ ሁኔታ ላይ በተለያዩ መድረኮች የሚደረጉ ውይይቶችን የሚከታተል ሰው በብዙ ነገሮች ይገረማል። ምናልባትም በተወሰነ ደረጃ ደግሞ ውዥንብር በማጥራት ብዥታም በመግፈፍ ረገድ ደግሞ ሰሞኑን ያሉ ሁኔታዎች በብዙ አግዘዋል ብዬ በግል ያምናለሁ። በተለይም ከአቶ ታዬ ደንደዓ መግለጫ በኋላ ያንን መሰረት አድርጎ በተለያየ መንገድ ኢትዮጵያ ውስጥ የተለያዩ ውዥንብሮች፣ ግርግር እንደዚህ ይፈጠራል ተብሎ ተጠብቆ እንደነበር አሁን የበለጠ የሚገባኝ አንዳንድ ወገኖች በመረጃም ረገድ የሚያነሷቸው ነገሮች አሉ። ያ የአቶ ታዬ መግለጫ ምናልባት ከታሰርኩ በሚል የተለቀቀ ነው። ከመታሰራቸው በፊት ደግሞ እርምጃ ለመውሰድም ያሰበ ኃይል በተወሰነ ደረጃ ግርግር፣ ሁከት ለመፍጠር እንደዚህ አይነት አጋጣሚዎችን ለመጠቀምም እስከ መሞከር ወይ ደግሞ እስከ ማሰብ መሄዳቸውንም የሚገልጹ መረጃዎች እየወጡ ነው። ትክክል ነው፣ ትክክል አይደለም፣ መረጃው ያላቸው ሰዎች የበለጠ የሚያረጋግጡት ነው። ነገር ግን በልምድ የምናውቃቸው
በየትኛውም ሁኔታ ኢትዮጵያ ውስጥ ግርግር መፍጠር የሚቻልበት ነገር ካለ አንድ ሰው አይደለም፣ ምናልባት አንድ ከተማ ቢወድም ግድ የማይላቸው፣ ከተማ ቢወድም ስል ህንፃው ቢወድም አይደለም፣ አንድ ከተማ ህዝብ ቢያልቅ ግድ የማይላቸው፣ ለሰው ልጅ ህይወት ክብር የማይሰጡ፣ ከስልጣን ባሻገር ሌላ ህልም የሌላቸው፣ ስልጣንን ሀገር ላይ ትውልድ ላይ ስራ ለመስራት ሳይሆን ከስልጣን የሚገኘውን በረከትና በስልጣን የሚገኘውን ክብር ፍለጋ እንደዛ የሚቋምጡ መኖራቸው በግልጽ የሚታወቅ በአደባባይ ታየ፣ በብዙ መልኩ የምንረዳቸው ነገሮች ናቸው። ለዛም ይሆናል ምናልባት እንግዲህ አቶ ታዬ ሰሞኑን ያው የሰጠው መግለጫ ነበር፣ ያው ከመታሰሩ በፊት እዚሁ ላይ አንድ ነገር ምናልባት ኢትዮጵያ ውስጥ ካለው ሁኔታ አንጻር ታዬ በድፍረት ይህን ሁሉ ተነግሮ እውነቱን አፍርጦ በጀግንነት ገባ ምናምን የሚሉ ሰዎች አሉ። ምንድን ነው እውነቱ? ይሄ እውነት ካለ ይህን እውነት ተሸክመ ስልጣንን ጥቅምን ብለ አንድ ማህበረሰብ ለማጥፋት አንድ ማህበረሰብ ላይ በጠላትነት ከተነሳ አካል ጋር ከሰራ በኋላ ስልጣንን ከስታጣ ስለዛ ስልጣንን ስታጣም አይደለም ታስረ ተፈተ ነገሮችን ግራቀኝ አይቶ በምን በኩል እንረብሽ ወይ ደግሞ በምን በኩል ጥያቄ ብናነሳ ሰው እናነሳሳለን የሚል መሆኑን ማንም በተለያየ መንገድ መገመት የሚችል ነገር ይመስለኛል። ምናልባት በጤነኛ አእምሮ እዚህ ከጥላቻው ከንዴቱ ከምናምን ወጥተው ነገሮችን የሚያዩ ሰዎች በአንድ በኩል የታለፈ ነገር ክስ ወደኋላ ሄዶ ስለማይነሳ በዛ መልክም ክስ ይቀርባል ብዬ ስለማላምን፣ ግን የኢትዮጵያ መንግስት አቶ ታዬ በታሰረበት ወቅት ኦነግ ምናምን ምናምን የሚለው እሱ በግሌም አያሳምነኝም፣ ግን ከበቂ በላይ ምክንያት ነበር። ጠቅላይ ሚኒስትሩ ላይ የተጻፈው ጽሁፍ ለአንዳንዶች ተራ ዘለፋ ይመስላል፣ ግን አንድ ስልጣን ላይ ያለ ሰው፣ በኃላፊነት የቆየ ሰው፣ በጠቅላይ ሚኒስትሩ ካቢኔ ውስጥ በሚኒስትር ዴታነት ያገለገለ ሰው ጠቅላይ ሚኒስትሩን በሰው ደም የምትጫወት አረመኔ ብሎ ሲናገር ስድብ ብቻ ሳይሆን ኢትዮጵያ ውስጥ ለደረሰው እየተከተለ ላለው ሞትና እልቂት ውድመት ባለቤት አንተ ነህ ማለት ነው። ያ ማለት ደግሞ ለዛ ቀውስ ለዛ መከራ ባለቤት አንተ ነህ ማለት ሰው ይሄ ሁሉ ቀውስ ይሄ ሁሉ መከራ እንዲመጣ ያደረግከው አንተ ነህ ብሎ ወደ ተቃውሞ ወደ ቁጣ ወደ ምናምን እንዲሄድ በር የሚከፍት ነገር ነው። ስለዚህ በሀገር መረጋጋት ላይ በሀገር ሰላም ላይ አንድ ግለሰብን አንድ የሆነ ሰው አይደለም ይሄ ነገር የተባለው፣ ኃላፊነት የያዘ የአስፈጻሚው አካል ቁጥር አንድ በሆኑ ሰው ላይ የተነሳ ነገር ስለሆነ በሰው ደም የሚጫወት የሚል ነገር ከመጣ የግለሰብ ወንጀል ሳይሆን በሰው ደም የሚጫወተው ሰው የሀገር መሪ ከመሆኑ ጋር ተያይዞ በሀገር ላይ የደረሱ መከራዎች፣ ስቃዮች፣ ሰቆቃዎች ያደረሰው እሱ ነው የሚል መልእክት ስላለበት ያንን ተከትሎ የሚመጡ ነገሮች ደግሞ በጣም ግልጽ ናቸው። ስለዚህ ይሄ ያለውን ነገር ማስረዳት ማረጋገጥ ግዴታ አለበት። ያ ማለት ሀገር ውስጥ ረብሻ፣ ቀውስ እንዲፈጠር ትልቅ በር የሚከፍት ነገር ነው በራሱ። ያ ብቻ ማን የህግ ባለሙያ መሆን አያስፈልግም። ያ መልእክቱን ተከትሎ የሚመጡ ነገሮች ግልጽ ስለሆኑ በዛ መንግስት ተጠያቂ ቢያደርግ ክስ ቢመሰረት የሚገርም አልነበረም። ግን ክስ አልተመሰረተም። ክስ የተመሰረተው ፌስቡክ ላይ በጻፈው በሌላ ምናምን ነገር ነው።
ስለዚህ አሁን አንዳንዴ ስለ ድፍረት የሚያወሩ ሰዎች፣ አንዳንዴ ስለ ነገር የሚያነሱ ሰዎች ከህሊናችሁ ጋር ታረቁ፣ ነገሮችን መዝኑ። ጥላቻህን ከውስጥ አትንነውና በምክንያት ተከራከር እና የተናገረው ነገር አማራን ላጠፋ ነው፣ ጦርነቱን ወደ አማራ ክልል ሁለተኛው ዙር እንዲገባ ያደረግኩት ፋኖ እንዲጠፋ ነው፣ የመጀመሪያውም ዙሩንም እኛ ፕሮቮክ አድርገናቸው እንዲቀሰቅሱ አድርገን ነው። ይሄ ቅድም እንዳልኩት የት ነበርክ የሚለው እንደጠበቀ ሆኖ ይህንን ማን ሊያምን ይችላል? እርግጥ ነው በቋሚነት በጥላቻ፣ በሁከት፣ በግርግር፣ በተስፋ፣ በቅዠት ሲባክን የነበረውን ሁሉንም ነገር ስንጭነው ሳያላምጥ ይወጣል፣ ሳይመዝን ይጫናል፣ ይሸከመዋል ብለው ያን ሲያደርጉ የቆዩ ሰዎች ዛሬም በዛው መንገድ መቀጠል ሞከሩና ምላሹ የጠበቁት አልሆነም። የሆነ ሀገር ቀጥ እንደሚል የሆነ ነገር እንደሚፈጠር እንዴት አድርገው እንደሚገቡት እራሱ አላውቅም። ዛሬ ምን ብታደርግ ኢትዮጵያ ውስጥ ተቃውሞ ለመቀስቀስ የሆነ ነገር ለማድረግ የምትችልበት እድል አለ? አንዳንዶቹ ፖለቲካውን በደንብ የሚገነዘቡ ሁኔታዎችን የሚረዱ ብዬ የማምናቸው ሰዎች ለካ የሆነ ቦታ ውስጥ ከገባ በኋላ የሆነ ቅርቃር ውስጥ ከገባ በኋላ የማመዛዘን እውነታውን የመገንዘብ መሬት ላይ ያለውን ነገር የማንበብ አቅም ያንሳል ብቻ ሳይሆን ትደነቁራለህ፣ ትደነዝዛለህ፣ አታይም፣ አትሰማም ማለት ነው። የአቶ ታዬ መግለጫ ሰምቶ ማን ምን ይፈጠራል ብሎ ነው የሚያምነው? በዚህ ደረጃስ ማህበረሰብ፣ ህዝብ፣ አድማጭ እንዴት ይናቃል? እርግጥ ነው ዝም ብሎ የሚጋተው ነበር፣ ግን ሰለቸው፣ ታከተው። የምትጭኑትን ሁሉ ዝም ብሎ ሳያላምጥ የሚወጣው አንድ ቀን ከእንቅልፉ ሲነቃ መንግስት ተገልብጦ የእሱ ሰፈር ሰዎች ቤተ መንግስት ገብተው እሱን እያለመ እሱን እየቃዠ ሲባክን የነበረው ባዶ ሜዳ ላይ በህልም ዓለም በቅዠት እየባከነ መሆኑን እየተረዳ በሌላም በኩል ደግሞ እግዚአብሔር በሰጣቸው አእምሮ ነገሮችን እየመዘኑ ምን እየተካሄደ ነው ብለው አይናቸውን የገለጡ ሰዎች ከጥላቻውና ከብሶቱ ባቡር ላይ እየወረዱ ወደ ገሃዱ ዓለም እየመጡ ባሉበት ሁኔታ ውስጥ ይሄኛውን ለመዋለ ሕፃናት የሚሆነውን ተረት ይዘው አደባባይ ሲወጡ እንደገና ያለውን እናቆያለን ብለው ሲያስቡ ያለው መቆየት ሳይሆን ምናልባትም ቁጥሩን ባናቅም እስከዚህ ድረስ ተንቄያለሁ ወይ የሚል ነገር ውስጥ የገቡ ሰዎች እንዳሉ አምናለሁ። ማስረጃ የለኝም። እርግጠኛው ማስረጃችን ግን በጠበቁትና ባሰቡት መጠን ሰው ላይ ቅስቀሳ ማድረግ ወይ ደግሞ ሰውን በዛ ማነሳሳት እንዳልቻሉ ተረዱ። ስለዚህ በሰልፍ ወጡና በየተራ የታየን አንዳንድ ሰዎች አላመኑ፣ አንዳንድ ሰዎች አይደሉም። ሪያክሽኑ ማለት ምላሹ እኮ ይታወቅ ነበር። ብዙሃኑ አላመነም ነው። ምናልባትም ሙሉ በሙሉ አላመነም እናንተን ጨምሮ ወደሚል ነገርም ካልሄድም ማለት ነው። ማመን አለማመን ውስጥ ሳምን እንዳመነ ሆኖ አክት የሚያደርግ የለም ማለት አይደለም። ስለሚጠቅም ለግርግሩ፣ ለቀውሱ፣ ለሁከቱ ግን የፈየደው ነገር ስለሌለም አቶ ገዱና አቶ ልደቱ ወደ አደባባይ ወጡና እኔንም ተብያለሁ፣ እኔም ሰምቻለሁ አይነት እንዲህ አይነት ሰው ራሱን ክብሩን በዚህ ደረጃ ዝቅ እያደረገ ሲሄድ ያሳዝናል።
አሁን ሰው ጥሩ እየቀለደበት ነው። ታየ ስላልታመነ እዛ ላይ ብንጨምርበት ልንታመናለን። እኔንም ትግራይ እንዳይነሳ አድርጌ ሰብሬዋለሁ ብሎ ጠቅላይ ሚኒስትሩ ነግሮኛል አሉ አቶ ገዱ። ይህን ካለ ጠቅላይ ሚኒስትር ጋር የውጭ ጉዳይ ሚኒስትር ሆነው ወይ ደግሞ ፕሬዚዳንቱ የጠቅላይ ሚኒስትሩ አማካሪ ሆነው ለምን ሰሩ ብዬ አልጠይቅም። ንዴት፣ ቁጭት ምናምን የሚፈጥራቸው ነገሮች ከእውነታው ስለሚያስወጡ ብቻ አይደለም። በጦርነቱ ወቅት ደሴ ላይ የተደረገውን ንግግር በጥንት ዘመን ቦሩ ሜዳ ምናምን እያለን የምናወራው እኮ ታሪክ አይደለም። ከቦሩ ሜዳ በቅርብ ርቀት ላይ ደሴ ላይ የዛሬ 2 ዓመት ወይ 3 ዓመት አደባባዩ ላይ ምን እንደተነገረ የሚያውቅ ዛሬም በቪዲዮ ጭምር አደባባዩ ያለ ነገር የሚያይ ሰው አንዳንዴ ዝም እንደማለት የሚያስከበር ነገር የለም። ሰዎች ተናደው እልህ ይዟቸው በወጡ ቁጥር በጣም ይስታሉ። ሲስቱ ደግሞ መልሰው እንዳይጠገኑ ሆነው የሚሰብራቸውን ነገር ይፈጥራሉ። እና ታዬ እንዲህ ብሏል፣ በየደረጃው በየምናምን ተወጣ። ጀዋርም ጻፈ። አሁን ጀዋር በምን ሞራል ይገርመኛል። ከአንድ ጫፍ ወደ ሌላ ጫፍ ከአንዱ እንትን ወደ ሌላው ለመዝለል አንዴ በእምነት አንዴ በዘር አንዴ በምናምን ጀዋር ባደረገው በማህበረሰብ ላይ በቀሰቀሰው 1000ኛ ጠቅላይ ሚኒስትሩ የዚህ ቦታ ላይ ይሄን አደረጉ የሚል የለም። 1000ኛ ክርስቲያኑን በሜንጫ እናርደዋለን አላሉ። ኢትዮጵያ ከኦሮሚያ ትውጣ አላሉ። ኢትዮጵያ አውት ኦፍ ኦሮሚያ። ከዚህ በኋላ ወደዳችሁም ጠላችሁም ኢትዮጵያን ዕጣ ፈንታ የሚወስነው ኦሮሞ ነው፣ ሌሎቻችሁ ተመልካቾች ናቸው ሲሉ አልሰምተን አናውቅም። እኛ ያልፈቀድነው እኛ ያልወሰንነው ሰው ኢትዮጵያ መብራት አይችልም ተብሎ በአደባባይ የተነገረው በነጀዋር ነው። ያ ግርግሩ የሞቱ የቀውሱን የምናምን ትቼ ማለት ነው። እንዲህ አይነት ሰዎች አሁን በየትኛው ሞራል በየትኛው ድፍረት አደባባይ ወጥተው መደበቅን የመሰለ ነገር እኮ የለም። ለምንድን መደበቅ ያለባቸው? የሚለውጡት ነገር ከሌለ ይሄ አሁን ሰሞኑን በአቶ ታዬ አልታመነም በሚል በየደረጃው በየምናምን ወጡ ተናገሩና እሱም ላይ ብዙ ያው መቼም ሰው አንዳንዴ ወደ ህሊናው የተመለሰ ይመስለኛል። ያው ተዘግቶ ምን ብሎ የቆየውም አሁን እያፍታታው ነው ህሊናውን። ስለዚህ አሁን ሰውን ምንድነው እንወራረድ አብይን እንጥለዋለን የሚል አሁን ስታዬ ተናገረ ከሚባለው በላይ ደግሞ አስገራሚና አሳፋሪ ማለት ነው። የምጥለው ኃይል የምጥለው መንግስት ምን ይዘ የት ሆነ? ያኔ በሁለት እግሩ መሬት ያረገጠ የኦፒዲዮን መዋቅር ሰብራችሁ ገብታችሁ የቲፒኤልኤፍ አይነት አገዛዝ ኢትዮጵያ ላይ እናሰፍናለን በሚል የተደረገ ሙከራና ጥረት መክኖ ከዛ በኋላ በድልድዩ ስር መዓት ውሃ አልፎ ወንዙ በጣም እንትን ብሎ አሁን ሌላ ምዕራፍ ውስጥ ነን። ሌላ ምዕራፍ ውስጥ በምኞት የሚወድቅ መንግስት አለ። በአስማት ነው የምጥሉት።
እንዲህ አይነት የሚሰማውን ሰው በዚህ ደረጃ መናቅ፣ በዚህ ደረጃ መድፈርም ተገቢ አይደለም። እንዲህ ግራ መጋባት ይገርመኛል። የግራ መጋባቱ መጠን የታየ ላይ አቶ ልደቱ ተጨመረ፣ አቶ ገዱ ተጨመሩ፣ ጀዋር ጻፈ። ያኛው ካምፕ በቃ አልሰማ ብሏል። ስለዚህ አይ ባለስልጣን የነበረ ሰው እሱ ደግሞ እኮ ያውቃል ተባለና ሚልኬሳ የሚባል መጣ። ሚልኬሳም እኔም እኮ ሰምቻለሁ የሚል ነገር ውስጥ እኔም ሰምቻለሁ። በጣም አሁን ጥሩ ኢትዮጵያ ውስጥ ጥሩ መቀለጃ ሆኗል። ጠቅላይ ሚኒስትሩም ለእኔም ነግረውኝ ነበር። ጠቅላይ ሚኒስትሩ ከእኛን ጨምሮ ከተወሰኑ ሰዎች ጋር ሲያወሩ ምንድን ነው የኢትዮጵያን ስም ቀይራለሁ ብለዋል። ጠቅላይ ሚኒስትሩ እኔን ጨምሮ እንደዚህ ሲያወሩ ይህን ብለዋል። በጣም በጣም ሰው ፈጠራውን በደንብ ተጠቀመበት። እንዲህ ማሾፊያ እንዲህ መቀለጃ ከመሆን ቆም ብሎ ማያስቦ መጥኖ እርምጃ መውሰድ አይሻልም? አሁን አቶ ሚልኬሳ የት የነበረ ሰው ነው? ኦፒዲዮ ነበር፣ ግን ብልጽግና ኢትዮጵያዊ ፓርቲ መሆን የለበትም፣ ወጀመረ በኦሮሞ መቀጠል ያለብን የሚል አቋም አራምዶ የዛሬ 5 ዓመት ከምናምን ከድርጅቱም ከሀገሩም የወጣ ሰውዬ ከዛሬ 5 ዓመት በፊት ስለነበረ ነገር የት ቆየ? የት ከረመ? አሁን በሱ ደግሞ የመጨረሻ ልበኛ መቀለጃ ሆኗል። ደግሞ እኮ የሚቀርበው መከራከሪያ ብዙ ጊዜ ይሄ የአማራው ብሔርተኛ አማራን ለማነሳሳት የንጹሐን አማራዎች ጭፍጨፋን ከገዳይ ጋር እየተባበረ በፎቶም በምንም በደንብ አጫጭኸው ህዝቡን ለማነሳሳት የሞከሩበት ሁኔታ ነበርና ከዛ ጋር ደግሞ ሌላው በቤተ ክርስቲያን ዙሪያ ያሉ ሁሌ በግሌ ሌላው ፖለቲከኛው ብዙ አይገርመኝም፣ ጥቅመኛ ምናምን ይበዛበታል። መንፈሳዊ ሰዎች ነን የሚሉ የእምነት ሰዎች ነን የሚሉ ስለ ሆነች ቤተክርስቲያን እንቆጫለን እንቆረቆራለን የሚሉ የንጹሐን ጭፍጨፋን ሲነግዱበት ቆዩ። ጭፍጨፋው እንዲቆም ሳይሆን ጭፍጨፋውን የነሱን የፖለቲካ ፍላጎት ማስፈጸሚያ ለማድረግ ሲያደርጉት የነበረውን ነገር እናስታውሰው ነው። በውጭም በአገር ቤትም ይህ ወቅት ያልፋል፣ እያለፈም ነው። በነዛ በንጹሐን ጭፍጨፋ ውስጥ ሚና ነበራቸው። እኔ አሁን በግሌ ጠረጥራለሁ አንዳንዶቹ ቤተክርስቲያን ውስጥ ያሉ ሰዎችን በኦሮሚያ አካባቢ በተፈጸሙ የንጹሐን ኦርቶዶክሶች ጭፍጨፋ ላይ ሚናቸው ምንድን ነው የሚለው ነገር በግሌ ያሳስበኛል። ስለሚፈልጉት የንጹሐኑ ሞት ማን እንደሚገድል ለምን እንደሚገድል በግልጽ በሚታወቅበት ሰዓት ግድያውን መንግስት ላይ መለጠፍና መንግስት ላይ ቁጣ መቀስቀስ ከዛ በኋላ ከብሔርተኛው ጋር ግንባር ፈጥሮ ሀገሩ ላይ ሁከትና ቀውስ መፍጠር ተናበው ተደጋግፎ ሲያደርጉት የነበረው ስለመሆኑም ከበቂ በላይ ምልክቶች ያሉ። በዛ ግድያ ውስጥ ሰፊ መንገድ በመምራት ይሁን ምናምን በማድረግ ይሁን ያላቸው ሚና ይወጣል።
ቢያንስ ግን መንገድ መሪ ሆነው የሚሆን ለጭፍጨፋው አስተዋጽኦ አድርገውም ባይሆን ግን ጭፍጨፋውን ለራሳቸው ፖለቲካ ፍላጎት ንጹሐኑ ላይ ግድያ እንዲቀጥል እንዳደረጉ ግን ቅንጣት ታክል አልጠራጠርም። ያንን ስል የሚያደርጉት ነገር ግድያው እንዲቀጥል እንደሚያደርግ የሚያውቁ የሚገነዘቡ ሰዎች ስለሆኑ የሚያደርጉት ነገር ግድያው እንዲቀጥል የሚያደርግ እንደሆነ ስለሆነ ማብዬ ነው። ያን ደግሞ ሆን ብለው እንደሚያደርጉት አልጠራጠርም። በዛ ደረጃ ግንዛቤ ችግር የሌለባቸው ሰዎች ስለሆኑ ዛሬ ከ6 ዓመት ምናምን በፊት ብልጽግና ሲፈጠር ከሀገር የወጣ ፖለቲካ ከብሔር ውጭ መሆኑን መገንዘብ የማይችል ለምን ከኦሮሞ ድርጅት እንወጣለን ብሎ ከመንግስትም ከስርዓቱም ጥሎ ወጣት ግለሰብ አሁን ደግሞ እሱን አመጡትና ጀዋርን እንዲገድሉት ሲሉ ጀዋርን ሊገድሉት እንደሆነ የሚያስረዳበት መንገድ አስገራሚ ነው። በወቅቱ የደህንነት ኮሚሽነር የነበሩት ደመላሽ ጋር ደውዬ እሳቸው እንደነገሩኝ በአንድ ሀገር ሁለት መንግስት የለም፣ አንዳችን መንግስት መሆናችንን እናሳየዋለን ብለዋል። የደህንነት ኃላፊው ደመላሽ ገብረ ሚካኤል አሁኑ የፌዴራል ፖሊስ ኮሚሽነሩ ማንም ለደወለላቸው ሰው ይናገራሉ። ማንስ ተነስቶ ስልክ እየደወለ ስለሆነው ነገር የመጠየቅ መብት አለው? የኦፒዲዮ ማዕከላዊ ኮሚቴ አባል ነበሩ አቶ ሚልኬሳ። ማዕከላዊ ኮሚቴ አባል የጸጥታ መዋቅርን በተመለከተ መረጃ በግል ስለሚያውቋቸው ለመግደል ቢባል ያኔ መግደል የሚያስቀር ነገር አለ? ማቆም የሚችል ነበር። እርግጥ ነው ሀገሩ ትልቅ እሳት እንደሚነድበት አልጠራጠርም። ጀዋር ያኔ በነበረው ተጽዕኖና ተሰሚነት ሀገሩ ይነዳል፣ ይህን አልጠራጠርም። ሀገሩን እንደሚነድ ደግሞ መንግስት ያውቃል። በዛ ጊዜ ለምን ብሎ የሚገድለው? ግድያ ምን አመጣው? እና ለመግደል እንዳልኩት ለመግደል ሀገር ነው የሚነድ የነበረው። ያንን ደግሞ ከማንም በተሻለ መንግስት ያውቃል። ስለዚህ ለመግደል ቢፈልግ ከመግደል የሚያቆመው አልነበረም። በመግደል ግን ሀገሩን እሳት ውስጥ ነበር የሚከተው። ስለዚህ መንግስት ለመግደል የሚፈልግበት ምን ምክንያት አለ? ጀዋር አስቸግሯል። ጥያቄ ውስጥ የሚገባ ነገር አይደለም። ከመንግስት በላይ መንግስት ነበር። ግን ቀስ እያሉ ቅርንጫፎቹን እየሰባበሩ መጨረሻ ላይ መለመላውን እንዳስቀሩት ያኔም ያንን ሂደት ከመከተል ውጭ ሌላ ምርጫ አልነበራቸውም። ስለዚህ የዛን ቀን ቤቱ የሄዱት ምናምን ለማስፈራራት ይሁን ለምን ይሁን እሱ ሌላ ታሪክ ነው። ግን ለመግደል በምንም ተአምር ጤነኛ የሆነ ሰው በዛን ሰዓት ጀዋር ባለው ተሰሚነትና ተጽዕኖ ሀገሩ ይንደድ፣ ኢትዮጵያ ትቃጠል፣ ሀገር ይፍረስ ብሎ ያንን እርምጃ የሚወስድ ማንም ሰው የለም። ስለዚህ በዛን ጊዜ የሆነ እዛ ጋ ያለ 3-4 የጀዋር ታጣቂ እሱን ሊያድነው አይችልም። እሱን ያዳነው በመጀመሪያም እሱን ለመግደል የሚቻልበት ሁኔታ አልነበረም ነው። ወደዛ የሚያስገባ ማለት ሀገር የሚያፈርስ ሁኔታ ስለሆነ ማለት ነው። እዛ ላይ ደረጃ ከደረሱ ማሰር አይሻልም? እና ይህንን በአጠቃላይ ሁኔታውን ማንበብ ለሚችል ሰው ይህንን ምን ብለህ ታወራለህ? ግለሰቡ በዚያ አይወሰንም። አቶ ሚልኬሳ
ከዛ በኋላ አቶ አወሉ ስብሰባ ላይ ሚስጥር አለ ለሰው አትንገሩ ብሎ ይሄንን ሚስጥር መንግስት እንደሌለባችሁ አድርጋችሁ አስረዱ። እንዴ እነዚህ ሰዎች ሰውየው ዝም ብሎ እንዳመጣለት ሊናገር ይችላል። ሚዲያ ላይ ይሄን ነገር እንዴት ብለህ ነው የምታወጣው? አቶ አወሉ ሚስጥር የሆነውን ነገር ሚስጥር ነው ብሎ ከመንገር ይልቅ አላየሁም፣ አልሰማም፣ የሆነ ነገር ተፈጽሟል ምንድን ነው ብሎ መጠየቅ ነው አይደል እንዴ ያለበት? እና እዛ ጋር ራሱ እነዚህ ሰዎች የሚናገረውም የሚያስተላልፈውም እንደገና ጀዋርም ይሄን እንደ ቁም ነገር ቆርጦ ደግሞ ይሄ ነበር እውነታው ምናምን ብሎ ደግሞ አሰራጭቶታል። አሁን ይሄንን ከሰውየው አንደበት ያልሰማ ሰው እንዴት ግራ እንደሚገባው ይረዳሉ። ስለዚህ አቶ ሚልኬሳ ምን ለማለት እንደፈለገ ራሱ ውስጥ እናድምጠው። አሁን የጀዋር ግድያ ሙከራን ስላነሳው እዛ ላይ ትንሽ ጣል ላድርግና ላቁም። የጀዋር ግድያ ሙከራ ሲደረግ እኔ ካቢኔ አባል ነበርኩ፣ የኦሮሚያ ካቢኔ አባል ነበርኩ። በዛን ጊዜ ጀዋርን ለመግደል ሙከራ ተደርጓል። ይሄ ሀቅ ነው፣ ምንም ውሸት የለበትም። እኔ ካቢኔ ውስጥ ነበርኩ። ለደመላሽ ገብረ ሚካኤል በዛን ጊዜ የደህንነት ኃላፊ ነው፣ ኢትዮጵያ ደህንነት ኃላፊ ነው። ደውዬ ደሜ ሰላም ብዬ ጠየቅኩት። ሰላም ምንድነው ጀዋር ያጠፋ ብዬ ጠየቅኩት። ከዛ ምን ይለኛል፣ ሁለት መንግስት አንድ ሀገር ውስጥ መኖር አይችልም፣ ይለይልን አለ። አዎ ሁለት መንግስት አንድ ሀገር ውስጥ አይቻልም፣ ይለያል አለ። ከዛ በንጋቱ የኦዲፒ ጽሕፈት ቤት ሰበሰበን። አወሉ ነው የሰበሰበን፣ አወሉ አብዲ። ከዛ ዶክመንቱ ተዘጋጅቶ ወደ ታች ወደ ዞኖች ተልከን እናወያያለን። ታችኛው እርከን ላይ ያሉ መዋቅር ሰብሰብ አድርገ ከወረዳ ሰብስበ ነው የምታወያየው። እናሱ ላይ እኔ ያልሰማሁት ነገር ነው። አርሲ ውስጥ ሻሸመኔ አካባቢ፣ አሰላ አካባቢ አንዳንድ ነገሮች ተሰርቷል። ያንን መንግስታችን የማይወክል መሆኑን መናገር አለባችሁ አለ። እኔ አላውቅም ምንድነው የተፈጸመው። እዛ አካባቢ ችግሮች አሉ። ነገር ግን ከዚህ በኋላ ሽማግሌዎችም ይላካሉ። የሀገር ሽማግሌዎች ከዚህም ከዛም ይወጣሉ። ወጣቶ እዛ አካባቢ ይሄዳሉ፣ እንዲያስታርቁ ይደረጋል። ነገር ግን ብሎ አወሉ ሰብስቦን ያወራ መንግስት ሆን ብሎ አርሲ ውስጥ የሚኖሩ አማራዎችን እንደገደለ። አርሲ ውስጥ እንግዲህ አርሲ ውስጥ የክርስቲያን የሆኑ ኦሮሞዎች አሉ፣ ሙስሊም የሆኑ ኦሮሞዎች አሉ፣ አማራ የሆኑ ነዋሪዎች አሉ። ጀዋርን ለመግደል ከሞከሩ በኋላ ያ ሳይሳካ ሲቀር እነ ደመላሽ አስታጥቆ አማራን ገሏል። አርሲ ውስጥ ክርስቲያን የሆኑ አማራዎችንም ገሏል። ይሄንን ደግሞ አወሉ በዛን ጊዜ የኦዲፒ የገጠር ዘርፍ ኃላፊ ነበር። አወሉም ያውቃል። እና ሰብስቦን ያንን
ወደ ታች ሂዳችሁ ስታወያዩ እዚህ ውስጥ እጃችን እንደሌለ በደንብ ማስረዳት አለባችሁ ተባለ። የመንግስት እጅ እንደሌለበት በደንብ ማስረዳት አለባችሁ ተባለ። ያልከውን በደንብ ተረድቼ ከሆነ መልኬሳ ጨዋታው እንግዲህ ጉዳዩ እዚህ ጋር የመጣው አማራ ምናምን ተባለ፣ ብዙ አልታመንም። ሌላ ሰው አቶ ገዱ መጡ፣ አቶ ልደቱ፣ አቶ ጀዋር ብዙ ትርጉም ያለው ነገር አልፈጠረም። ስለዚህ የአቶ ታዬ መግለጫ መሳቂያ መቀለጃ ስለሆነ ራሳቸውም ያናምነው ስለነበር አሁን ግን ታዬ የገለጠው እውነት በሚል እንደገና የታዬ ተቀባይነት ያለው ለማስመሰል ሞክረው አቶ ሚልኬሳን አመጡት። በአማራ በኩል ብዙ ገበያ ላይ ሊያወጣ አልቻለም ሀሳቡ። ስለዚህ ለምን በኦርቶዶክሱ በኩል አንመጣም ተባለና ያንን ነው የሚያሳየው እዛ ላይ የሚገለጸው። ጀዋርን ሊገድሉት አሉት። ከዛ በኋላ አርሲ ውስጥ ሄደው አማሮችን ገደሉ። ምንድነው ክርስቲያን አማራዎችን ገደሉ? ምን ማለት ነው? አርሲ ምንድነው? ጀዋር ተከበበ ተብሏል እንደ ሀገሩ የቀለጠው እሱንም ቶ ንጹሃኑ በመገደላቸው መንግስት እኮ ሁሌ የሚያተርፈው ነገር ነው እኮ የማይገባኝ። የሆነ አካል ተጠያቂ ለማድረግ ከዛ በኋላ ለማሰር ነው አይባል ነገር በዛ መልክ የታሰረ የለም። ለማሰር የሆነ አንድ ሰው መፈንከትም በቂ ነው። ግራ እኮ ስለሚገባ ነው አንዳንዴ። ያኔ ዝም ብሎ በጭፍን በምናምን ሁሉንም ነገር ሲሰማ ስለነበር ዛሬም እንደዛ ይሰማኛል ብለ ያን የሚሰማ ተስፋ አድርጎ ነው የምትነግረው እውነት መስሎት አምኖ ነው። እየቆየ እያየ እየመዘነ ነገሮችን እየተገነዘበ ሲመጣ አሁን በደንብ እያነጠረ እየመዘነ መስማት የሚችልበት ሁኔታ ስለተፈጠረ ትልቅ ፈተና ውስጥ ናቸው እና የጀዋር መታሰር ጀዋር ላይ የተደረገው እንትንና ከዛ በኋላ የአርሲ ውስጥ የንጹሃኑ ግድያ ለምን በሚስጥር ከሆነ የተፈጸመው መንግስት ከሆነ ለነ ሚልኬሳ መንገድ ለምን አስፈለገ? ለነ ሚልኬሳ ይሄው በዚህ የተነሳ የእነዚህ ሰዎች በንጹሃን ላይ እርምጃ ወስደዋል፣ ንጹሃን እየተገደሉ ነው። ስለዚህ ይህንን በተመለከተ በየተዋረድ እየሄዳችሁ አስረዱ ምናምን። በቃ እኔ አቶ ሚልኬሳ ምክንያቱ ምንድን ነው? ሁሌ ደስ የሚለኝ አንድ ፖሊስ ጀነራል ነበሩ፣ ጀነራል ለማ ገብረ ማርያም ይባሉ፣ ነፍሳቸው ይማሩ። ሁሌ የሚሉት ነገር አለ። ወንጀለኛ የፈለገውን ወንጀል ሲፈጽም ምልክት ትቶ ይሄዳል ይላሉ። ከፖሊስ ሙያ አንጻር አሁን ለመዋሸት መጥቶ እንዴት እንደሚዋሽ ግራ ገብቶት ሲደነባበር ነው እዛ ጋር ያየሁት በግሌ። ያን መደነባበር ለማረም የተሞከረው ነገር ደግሞ ራሱ አስቂኝ ነው። ችግሩ አሁን ላይቭ ስለሆነ ይመስለኛል እንዲህ አይነት ውስጥ ገቡት። ላይቭ ካልሆነም ደግሞ በቃ ትልቅ ግራ መጋባቱ ስላሉ ምን እንደሚጠቅምና ምን እንደሚጎዳ የትኛው እንደሚያሳምንና እንደማያሳምን በጋራ በማህበር ማመዛዘን ተስሏቸዋል የሚል ነገር ውስጥ ነው የሚያስገባው። ግን እዚሁ ጋር ተያይዞ ያለ ትልቅ ቁም ነገር ያ ጀዋር ተከበብኩ ባለበት ሰዓት፣ ታዋቂው አርቲስት ሃጫሉ ሁንዴሳ በተገደለበት ሰዓት፣ ኦሮሚያ ላይ እሳት በነደለበት ጊዜ ምንድን ነው የተፈጸመው? አሁን ብሔርተኞቹ የሁሉም ሰፈር ብሔርተኛ ማለት ነው
የሮይተርስ ሪፖርት ይላሉ ብዙ ጊዜ ኮሬ ነገኛ የሮይተርስ ሪፖርት ላይ ኮሬ ነገኛ የግድያ ታሪክ እኛ ስንጮህ ኖረን ዓለም አቀፉ ማህበረሰብ ራሱ ሮይተርስ አጋለጠው የሚሉት ሪፖርት ማለት ነው። ሁሌ ችግሩ በወቅቱም ደግሞ የኮሬ ነገኛ ሪፖርት በወጣበት ወቅት አንድ ፕሮፌሰር 15-16 ገጽ ጽሁፍ ለማንበብ እንኳን ምንድን ነው የሚለውን እንኳን ለማጣራት ሳይሞክሩ የአብይ አህመድ ወንጀል ተጋለጠ ብለው አርቲክል ጻፉ። ያኔ ሌላ ሪፖርት ነው፣ ግራ ገባል። የሆነ ዩቲዩብ ላይ የሚነገር ነገር ሲነገር ሌላ ውጭ ምንድነው መረጃ የሌለ ነገር አይደለም። ይሄ በቋሚነት የተለመደ ነገር ፊልድ ማርሻሉና ጠቅላይ ሚኒስትሩ እንዲህ በግል ተነጋግረው ይሄ እርምጃ ይወሰዳሉ ምናምን የሚባል ዜና አምኖ የሚሰማ ሰው አለ። በየቀኑ ተረት የሚደርቱ ሰዎች አሉ። በተለይ በእናቶ ጌታቸው አሰፋ ትንንሽ እውነት ይሰጣቸውና ከዛ በኋላ ድሪቶ ዜና የሚያደርጉ ሰዎችን ማለቴ ነው። እና ፕሮፌሰሩ 16 ገጽ የሮይተርስን ጽሁፍ ከማንበብ ይልቅ በዩቲዩብ እና በፌስቡክ ያለውን ነገር እንዳለ ገዝተው ከዛ በኋላ በድፍረት አርቲክል ጻፉ። እንዲህ አይነት ድንግርግሩ የወጣ ፖለቲካ ነው ኢትዮጵያ ውስጥ ያለው። አሁን የተራው ሰው ምናምን ብቻ እኮ አይደለም። ሰሞኑን ደግሞ በደንብ የማየሁት ነገር ኢትዮጵያ የውጭ ኢንቨስትመንት ድርቅ መቷት ያሉ እየወጡ ነው የሚል እንደዚሁ አርቲክል ትልቅ ሰው ጽፎ አይቼ ነበር። አጋጣሚ የተባበሩት መንግስታት የልማትና ኢንቨስትመንት ተቋምን ጠቅሶ የወጡ ትላንትም የሰራነው ዜና አለ። ምስራቅ አፍሪካ ውስጥ ኢትዮጵያ በኤፍዲአይ በሚባለው ፎሬን ዳይሬክት ኢንቨስትመንት አጠቃላይ ምስራቅ አፍሪካ ካላት ከመጣው 2024 $8.5 ቢሊዮን ውስጥ ወደ 4 ቢሊዮን ወይም በትክክል 3.9 ቢሊዮን ዶላሩ የኢትዮጵያ ድርሻ የምትከተለው ኬንያ 2.5 ቢሊዮን ዶላር፣ ርቀቱን ከዛ ያለችው ታንዛኒያ ነች 1.1 ቢሊዮን ዶላር፣ እነ ኡጋንዳ 700 ሚሊዮን ዶላር ወይም ደግሞ 0.7 ቢሊዮን ዶላር፣ ሩዋንዳም 200 ሚሊዮን ዶላር ወይ ደግሞ 0.2 ቢሊዮን ዶላር። ምኞት ለሆነ ነገር መቀስቀሻ እየተባለ የሚጽፉ ሰዎች ለራሳቸው እንዴት ክብር እንደሚያጡ ሁሌ አይገባኝም። ይህንን ማነሳው ከኮሬ ነገኛ ጋር ተያይዞ እኛ ፕሮፌሰር በድፍረት አብይ የሚባል ነገር የሌለበት ቦታ ላይ አብይ ተጋለጠ። ኮሬ ነገኛ ሪፖርት ወቅቱም በስፋት በዘገባም ሰርተንበታል። ተሸፍነው ግርዶሽ ውስጥ የቆዩ ጉዳዮችን በማጥራት ነገር ትልቅ ሚና የተጫወተ ሪፖርት ነው። የከረዩ አባገዳዎችን ግድያ በተመለከተ ሸኔ ነው መንግስት ነው የሚለውን ነገር በደንብ አጥርቶ ምላሽ የሰጠ ነው። አንድ የፖሊስ ወይ ደግሞ የጸጥታ ኃላፊ በሰጠው የተሳሳተ መረጃ በሱ ፍላጎት ንጹሃኑ የኦነግ አባላት ናቸው በሚል ከዛ ግለሰብ ጋር በተያያዘ በወቅቱ ወደ ዞን ወደ ምናምን የወረዱ የክልል ኃላፊዎች በስልክ የተነገራቸው የኦሮሞ ነጻነት ግንባር ወይ ደግሞ የኦላ ሸኔ ሰዎችን አግኝቻቸዋለሁ አለ። ይህን በሚልበት ወቅት በዋዜማው
የኦሮሚያ ክልል ፖሊስ ኃላፊዎችን ጨምሮ በርካታ የጸጥታ ሰራተኞች ሸኔ አድፍጦ ጨፍጭፏቸዋል። በዛ ጉዳይ ላይ ነው የክልሉ ባለስልጣናት ወደ እዛ አካባቢ የተጓዙት። ይሄ ባለበት ሁኔታ ውስጥ ያ ሰው አባገዳዎቹን ከመንደራቸው ከሰፈራቸው ወስዶ ጫካ ውስጥ አገኘኋቸው ብሎ ሪፖርት ሲያደርግ እርምጃ ወሰደባቸው አለ። እርምጃ ወሰደባቸው ተባለ። ውጊያ ላይ ያለን ኃይል እርምጃ ወሰደበት ማለት የማይጠበቅ ነገር አይደለም። ነገር ግን የተሳሳተ መረጃ ሰጥቶ ንጹሐንን ያጨፈጨፈና ያስጨፈጨፈ ግለሰብ አለ። ስለዚህ የከረዩ አባገዳዎች ታሪክን በተመለከተ ሮይተርስ ትልቅ መረጃ አውጥቷል። መንግስት ገደለ ለሚሉ ሰዎች ግድያው ከመንግስት ኃላፊዎች በቅድ በጥናት ሳይሆን አንድ ግለሰብ በማሰብ የተሳሳተ መረጃ ንጹሐኑ እንዴት እንደገደለ ሸኔዎች ናቸው ብሎ ግልጽ አድርጓል። ትልቁ አሁን የሮይተርስ ሪፖርት ላይ አሁን አቶ ሚልኬሳ ንጹሐንን ግድያ ጋር ተያይዞ ለማንሳት የሞከረው ጀዋር ጋር ተያይዞ ንጹሐኑ ተገደሉ። እሱ ጋር ራሱ እንዳልኩት ራሱ መልሶ ቢሰማው ምን እንደሚል አይገባኝም። ትልቁ ነገር ግን በጀዋር ለማሰር በተደረገበት ወይ ደግሞ እሱ እንደሚለው ለመግደል በተሞከረበት ወቅትና አርቲስት ሃጫሉ ሁንዴሳ በተገደለበት ወቅት ኦሮሚያ ላይ የተነሳውን ተቃውሞ የተቀጣጠለውን ተቃውሞ በተመለከተ የሮይተርስ ሪፖርት ነው ብለው የክልሉ መንግስት የሥራ ኃላፊዎች ከየዞን ከየከተማው ኃላፊዎች ጋር በስካይፕ የግንኙነት መስመር ዘርግተው ሰልፍ የሚወጡ ሰዎችን እንዲገቷቸው በጸጥታ ሰራተኞች እያካባቢው አልፎ የሚሄድና ሰላማዊ ሰዎች ላይ ንብረት ላይ ጉዳት የሚያደርስ ከሆነ በጥይት ምቷቸው፣ እርምጃ ወሰዱባቸው ብለዋል። በሮይተርስ ሪፖርት ላይ ወንጀል ሆኖ የተመዘገበው ይሄ ነው። ያለ ሕግ እንዲገደሉ ያለ ሕግ እርምጃ እንዲወሰድ ትዕዛዝ ሰጥተዋል የሚል ነው። ውከትና ግርግር ባለበት ሰላማዊ ሰዎች በሚጨፈጨፉበት ይሄ ነገር ባለበት ወቅት ወደዛ ሳይደርሱ ክርስቲያኖቹ ላይ እርምጃ ሳይወስዱ በማንነት ጥቃት ሳይሰነዝሩ ግቷቸው፣ አልፎ የሚሄዱ ከሆነ እርምጃ ወሰዱባቸው። ያንን የንጹሐንን ሞት የንጹሐን ላይ ደረሰውን አደጋ ለመቀነስ የክልሉ መንግስት የሄደበትን ርቀት ነበር የሚያሳየው ያ ሪፖርት። ብዙ ጊዜ ቅድም ያልኩት የዚህ እምነት ሰዎች እውነተኛ ለክርስቲያኑ ለአማኙ የተጨነቁ ቢሆን ኖሮ እውነተኛ ፍላጎታቸው የንጹሐኑ ሞት ቢሆን ኖሮ የውጭ የሮይተርስ ዘጋቢ የኦሮሚያ ክልል መንግስት የሥራ ኃላፊዎች ምዕመናን ንጹሐን እንዳይገደሉ ያደረጉትን ጥረት የሚያሳየው ሪፖርት ከወጣ በኋላ ይቅርታ መጠየቅ ቢቀር ከዛ በኋላ በመስተመሳሳይ አፍራሽ ነገር ውስጥ አለመቀጠል ይቻል ነበር። ግን ጉዳዩ የንጹሐን ሞት ለፖለቲካ ግብአት ነበር የሚጠቅመው በሁሉም ወገን። ስለዚህ ሚልኬሳ እዛው የሮይተርስ ሪፖርት ላይ እኮ ምስክር ሆኖ የቀረበ ሰው ነው እኮ። ስሙ እኮ እዛው ላይ የተጠቀሰ ሰው ነው። እዛው ያነበብከው ሪፖርት ላይ እኮ በንጹሐኑ ግድያ እኮ የክልሉ መንግስት ተጠያቂ አይደለም የሚያደርገው። የክልሉ መንግስት ከሰልፈኞቹ ወይ ደግሞ ያመጹትን ሰዎች ግቷቸው ነው ያለው። በብዙ መልኩ የሮይተርስ ሪፖርት ብዙ ጥያቄዎችን እየመለሰ መሆኑን፣ ግን ችግሩ አሁን ሌሎች ሰዎችም እንደዚሁ በሆነ ጊዜ አምጥተው ሲወያዩ አንዳንዶቹ ጎበዞች ናቸው። ያው ለክፋታቸው ስለሆነ የከረዩ አባጓዳዮችን ታሪክ መንግስት አደረገ ማለት አይፈልጉም። ግን ሰው ጋር የሚሰማው ሰው መንግስት አደረገ ሪፖርት የሮይተርስ ሪፖርት ላይ መንግስት አደረገው እንዲመስል አድርገው ያቀርቡታል። ብትጠይቀው ይላል እንዴ ስትል እኔ መቻልኩኝ የሚል መከራከሪያ ለማምጣት ማለት ነው።
ግን ሰው ላይ በምንድን ነው እንዲመስል አድርገህ ትጭነዋለህ። ከዛ በኋላ ሌላ ቦታ ላይ ይሄንኑ መሰረት አድርጎ ይተነትናል፣ ያወራል፣ እንዲህ አድርጎ ምናምን የሚል ነገር ይመጣል እና እንዲህ አይነት ይብቃ። ንጹሐንን ማግዶ በንጹሐን ደም ስልጣንን፣ ጥቅምን በመሻት የሚደረጉ ነገሮች ምን እንደሚያስከትሉ የህግ ጉዳይ ብቻ ነው የምናየው። ግን ማንቆጣጠረው ፖሊስ ያልሆነው ፌዴራል ያልሆነው ወይ ደግሞ መከላከያ ያልሆነው ድንገት ወጥተህ ለመግባት በጤናና በሰላም ለመቀጠል በእጅ ላይ ያለ ነገር የለም። የሰበሰብከው ገንዘብ፣ የምትሰራው የጤና መጠበቂያ ወይ ደግሞ አመጋገብ ምናምን እሱም ጥሩ ነው፣ ግን ዋስትና አይደለም። ዋስትና እግዚአብሔር ነው። የምታደርገው ነገር በሰዎች ደም ንጹሐንን አስገድለ፣ በንጹሐን ስቃይ፣ በንጹሐን መከራ ጥቅምን ሽተ፣ ስልጣን ቋምጠ፣ በዛ አይነት ሁኔታ የሚደረጉ ነገሮች ስልጣኑ ቢገኝ እንኳን ስልጣን ለምን ያህል ጊዜ ይቆያል? ስልጣን እስከ ይደረሳል ወይ? በንጹሐን ደም የሚመጣ ነገር ሳይደርሱ ሳይጨበጡት ብዙ ነገር የሚያሳጣ ነገር ሊሆን ስለሚችል ቆም ብሎ እውነተኛ መንፈሳዊ የሆነ ሰውም ማለት ግድ ሼህ ወይ ደግሞ ጳጳስ ምናምን መሆን የለብህም። ካመንክ ነው። ስለዚህ በንጹሐን ሞት ይብቃ። የተረቱ የልብ ወለዱና የድርሰቱን ዘመን ዘግተን ወደ ተጨባጩ ዓለም መጥተን ኢትዮጵያ ውስጥ ያለው ነገር ምንድን ነው? ምን ጎደለ? ምን ይሟላ? በተረጋጋ ሁኔታ ውስጥ ሀገሪቱ እንድትቀጥል ኢትዮጵያን ደግሞ በሀገራቸው ሁሉም ባለቤት የሚሆኑበት የበይና የተመልካች ሀገር ሳትሆን ሁሉም አቅሙ፣ ችሎታው፣ እውቀቱ የፈቀደለት በኢትዮጵያ ላይ ተገቢው ሚናና ኃላፊነቱ የሚጫወትበትን ነገር እንዴት እናብጅ፣ እንዴት እንስራው የሚለው ላይ ቆም ብሎ ማየት መመርመር በብዙ መልኩ ይጠቅማል። ዛሬ ሽግግር የሚብሉ ሰዎች ራሱ ላይ ቀንትኑን ረስተውታል ብዬ ነበር ማስበው። አሁን ጀዋር ሰሞኑን ሲጀምር ነው እንትን ያልኩት። ለምን ሽግግር? ምን ስለተፈጠረ ሽግግር? ፕሮፌሰር መስፍን አንድ ወቅት ከቲፒኤልኤፍ ጋር ተያይዞ ያነሱት ነገር ነበር እና አንዳንድ ሰዎች እንዴት ነው የሁሉ ግፍ የሁሉ በደል በሀገርና በሕዝብ ላይ ሲደርስ የትግራይ ምሁራን ምናምን የታሉ? እንዴት ህወሓትን አይቃወሙ የሚል ጥያቄ በብዛት ይነሳ ነበር። የፕሮፌሰር መስፍን አንድ መከራከሪያ ሌላውስ ምሁር ምን ያህሉ ነው ትግል ውስጥ ያለው? አሽከርነት ተመችቶት ትግል ማድረግ ውስጥ ከመሳተፍ ይልቅ ተመልካች በሆነበት ሁኔታ ውስጥ የትግራይ ምሁራን ለምን ጌታ አልሆንም ብለው ይታገሉ ወይ የሚል በትክክል ገልጬው ከሆነ ማለት ነው። ያው በንጽጽር ያቀረቡት ነገር ነው። ያው እናቶ ገብረመድህን እናቶ እነ ዶክተር አረጋዊ ምናምን ከመጀመሪያው ጀምሮ እናቶ አብርሃም ያየ ዛሬ ላይ እንዲሁም ያው የዘር ፖለቲካ
ሁሉም ጋር እንደ ወረርሽኝ ከመግባቱ በፊት እንዴት የሚል ብዙ ሰው ይጠይቅ ነበር። ዛሬ ላይ አሁን ትግራይ አካባቢ ያለውን ነገር ለምን የዛን ጊዜ ዝም አሉ ብሎ ዛሬ ጥያቄ የሚያነሳ ሰው ያለ አይመስለኝም። በቃ ሁሉም ጋር ሲታይ የዘር ፖለቲካ ውስጥ ሰዎች ከተነከሩ በኋላ የማሰብ የማመዛዘን የመተንተን አቅማቸው በብዙ እንደሚጎዳ ስለሚታይ እግዚአብሔር ወደዛ ነገር አያደርሰኝ የሚለው ነገር ላይ እንትን ማለት እንጂ ከደረሱ በኋላ ከነሱ ቁጥጥር ውጭ ነው። የሌላው በደል የሌላው ስቃይ መሬት ላይ ያለውን እውነታ አዩም፣ አያነቡም፣ አይረዱም። አሁን ሁሉም ሰፈር ገብቶ በሽታው ምናልባትም ይሄ ትግራይ ውስጥ ያለው ደግሞ እንደ ኩፍኝ እየለቀቀ ይመስላል። እንዲሁም ከሌላው አንጻር እየለቀቀ እና የሽግግር የምናምን የሚሉ ሰዎች ለምን ምን ስለጎደለበት ምን ስላጣ ምን እንዲሟላለት ወደ ሽግግር ይሄዳል? አሁን አገሪቱን የሚመራው መንግስት ሽግግር የሚሉ ሰዎች ይህን እንዴት እንደማመዛዘን እንደማይችሉ አይገባኝም። እና ይሄ ለዚህ ምንድን ነው በተስፋ ምናምን የሚማክረውን ሰው እሱን መቼም እያሰባችሁ ከዚህ በኋላ መቀጠሉ ብዙ የሚጠቅም አይመስለኝም። እናወርደዋለን፣ እናወጣዋለን። የሚወርድም የሚወጣም አሁን የለም። ከአንድ ዓመት በኋላ ምርጫ የኢትዮጵያ ሕዝብ የሚያወርደው ይኖራል ወይ ደግሞ የሚያጸናለት ይኖራል። ያንን እውነተኛ የምርጫ ሂደት እንዲሆን ነገሮች እንዳይጎድሉ እንዲሟሉ ብዛዛ ላይ የራስን አስተዋጽኦ ማድረግ በዛ ረገድ ሚና መጫወት ተገቢ ነው ብዬ አምናለሁ። ምናልባት በመጨረሻ ከሰዓት አንጻር በኢትዮጵያና በኤርትራ መካከል ያለውን ነገር በተመለከተ ያው በዜና ላይ በዝርዝር ሸፍነነዋል። ያው ተመሳሳይ ነገር ነው። የኢትዮጵያ መንግስት ታጣቂ እያስታጠቀ ከቲፒኤልኤፍ አንደኛው አንጃ ጋር በመሆን በኢትዮጵያ ላይ ወረራ ለመፈጸም እየተዘጋጀ ነው የሚል ክስ ነው ያቀረበው ባለፈው አርብ በውጭ ጉዳይ ሚኒስትሩ በዶክተር ጌዲዮን ጢሞቴዎስ ስም በወጣው ደብዳቤ ህወሓትም ኤርትራም ትናንት በወጣችው መግለጫ ደግሞ የኢትዮጵያ መንግስት ራሱ የሚያደርገውን ነገር በእኔ ለማላከክ ይሞክራል። ይልቁንም የኢትዮጵያ ኤርትራን የባህር እንዲሁም የየብስ ግዛት በኃይል ለመያዝ ወይ በሰላም ወይ በኃይል በሚል ለአካባቢው ለቀጠናው ጠንቅ እየሆነ ያለው የኢትዮጵያ መንግስትን የሚል ደግሞ በኤርትራን በኩል የወጡ ነገሮች አሉ። የኢትዮጵያ መንግስትም ለዓለም አቀፉ ማህበረሰብ እንትን ባደረገው በትንኮሳ ወደ ጦርነት በመዘጋጀት ቀንዱን ሊያምሰው ስለሆነ ዓለም አቀፉ ማህበረሰብ ምላሽ ይስጥ የሚል ነገር ነው። አሁን ኢትዮጵያ ዓርብ ዕለት ለወጣችው መግለጫ የኤርትራ መንግስት ለጉዳዩ ምላሽ መስጠቱ በማስታወቂያ ሚኒስቴር በኩልም ቢሆን ጥሩ ነው። ግን ከዛ በላይ ጥሩ የሚሆነው ለዓለሙ ለምናምን ሳይሆን ሁለቱ መንግስታት በመነጋገር በመወያየት የጥይት ድምፅ በሌለበት ኮሽታ በማይሰማበት ልክ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን መጥቶ በሐምሌ 1 2010 ዓ.ም በኢትዮጵያ አቆጣጠር አስመራ ላይ ያደረጉት አይነት ስምምነት ነገን ሁለቱም በማይጎዱበት በዘላቂነት ችግሮች በሚቀረፉበት ሁኔታ ላይ በመነጋገር ለመፍታት የሚደረገውን ጥረት የኢትዮጵያ መንግስት በተደጋጋሚ በዛ በኩል ያደረገውን ጥረት እየተናገረ ነውና የኤርትራ መንግስት ምናልባት ለኤርትራኖችስ ምን ብሎ ማስረዳት እንዳለበት አይገባኝም። የኤርትራኖቹ ለምንድን ነው በዚህ ደረጃ የኤርትራ መንግስት ምንድን ነው መነጋገር የማይፈልገው? ካልተነጋገረ ውዝግብ አለ። ውዝግብ ባለበት ሁኔታ ውስጥ ሌላኛው መፍቻው ጥይት ነው። በጥይት ደግሞ ሰዎች ይሞታሉ። በጥይት ሀገርም ይፈርሳል። እግር እጁን ያጣውን ህወሓትን
እንዲሁም ደግሞ አነስተኛና ጥቃቅን ድርጅቶችን ይዞ ኢትዮጵያ ላይ ተጽዕኖ ማድረግ ይቻላል? በፍጹም የሚቻል አይመስለኝም ብቻ ሳይሆን እንዴት ሆኖ ሊቻል ይችላል? ቢቻልና በሆነ ተአምር ሰማይና ምድር ተቀያይሮ እነዚህ እግር አውጥተው 4 ኪሎ ቢደርሱ በኤርትራ ድጋፍ ከዛ በኋላ ምንድን ነው የሚሆነው? የየራሳቸውን እንጎቻ መንግስታት እንዲመሰርቱ ከዛ በኤርትራ ቁጥጥር ስር እንዲሆኑ ምናምን ነው። መረጋጋት ያመጣል እንዲህ አይነት ነገር? ዘላቂ መረጋጋት ለማምጣት ከመነጋገር ውጭ መፍትሄ የለም። ተነጋገሩ፣ ችግሩን ፍቱት፣ ነገን አስተካክሉት። መፍትሄው ያ ብቻ ነው። ክቡራን ተመልካቾቻችን የዛሬ አርብ ሰኔ 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ሰኔ 20 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።